ጉድ ሳይሰማ መስከረም አይጠባም ይባላል። ዘንድሮ መቼም የምናየውም የምንሰማውም ነገር በጣም አሰቃቂ ነው። በእርግጥ ፍትህ በስደት ዓለም ላይ ልብ እየተሰቃዩ ላሉት እህት ወንድሞቼ ማለት ነው። በተለይ በሳውዲ ላይ ያለው ነገር በአሁኑ ሰዓት በጣም አሰቃቂ ሁኔታ ላይ ነው ያለ ነው። እውነት ድምጻችንን የምንሰማበት የሚሰማበት ጊዜ ነው የጠፋውና ፍትህ ማለትን እፈልጋለሁ ለእህት ወንድሞቼ ማለት ነው። በጣም እየተሰቃዩ መከራ፣ ችግር እየደረሰባቸው ሞት፣ ስቅላት እየደረሰባቸው ያሉት እህቶች አሉና ድምጻቸው እንዴት አይሰማንም ቢያለ የምር ራስ ወዳድ ሆነናል። እኛ እንኳን ትንሽ ነጻነት ያለን ሰዎች ራስ ወዳድ ሆነናል። እርስ በርስ ነው ያለነውና ስደት ላይ ያላችሁት ወንድሞቼ እንዲሁም ደግሞ የኢትዮጵያ ቆንስላ እባካችሁ እህቶቻችንን ከአደጋ ታደጉልን ማለት እወዳለሁ። ሁለተኛው ደግሞ እንግዲህ የሊያሾና የጂጂኪያ የፋኒ የነወሬ ሙልጮች እንደቀጠለ ነው ያለው ማለት ነው። ሶሻል ሚዲያውን እያነጋገረ ያለው እንደዚህ አይነት ነገር ነው። ምን ያለበት ስደት ላይ እየተሰቃዩ ያሉ እህቶቻችን ለነሱ ድምጽ ብንሆን፣ የነሱ ድምጽ ለኛ ቢሰማ፣ የነሱ ህመም ለኛ ቢሰማ ምን ነበረ? ስለ ሰው ትዳር፣ ስለ ሰው ህይወት ስለማይመለከተን ገብተን የምናወራ በጣም ብዙ ታዋቂ እንትኖች አለን፣ ታዋቂ ቲክቶከሮች፣ ታዋቂ ዩቲዩበሮች። ይሄንን ከምናረግ ላይ እባካችሁ እየተቸገሩ እየተሰቃዩ ላሉት እህት ወንድሞቻችን ድምጽ እንሁን ማለት እወዳለሁ። እኔ እግዚአብሔርን በጣም ነው ያዘንኩትኝ። የተለያየ ነገር እያየን እየሰማን በጣም ነው የሚያሳዝነውና እኛ በዚህ ሚዲያ ላይ የምናወራው ሊያሾ እንደዚህ ያደረገች፣ ሊያሾ ራቁቷን ወጣች፣ ጂጂ ልጇን ሰደበች፣ ቤቢ ወይ ደግሞ ሳምሶን ሚስቱን እንደዚህ ያደርጋል፣ ለበስቴ ታማኝ ነበርኩ አለ፣ ለትዳሬ እንደዚህ ነበርኩ አለ። ሰው ሁሉም የራሱን ላይፍ እየኖረ ነው ያለው። ነገር ግን እዛ ጋር እንኖራለን፣ እንለፋለን፣ ያልፍልናል። ሀገራችን ላይ እጅ እግር እያለኝ ጤና እያለኝ ለምን ልቸገር? ለምን ልለምን? ለምን ህዝቤንም፣ ለምን እናቴንም፣ አባቴንም፣ ወንድሞችንም እንዲሁም ደግሞ የተለያየ ሰዎች ለምን ሰርቼ እንትን አልልም ከምለምን ብለው እየተሰደዱ ያሉ እህቶች፣ እየተሰደዱ ያሉ ወገኖች በሀገራቸው ላይ ሰላም አጥተው በስደት ዓለም ሲመጡም ሰላም የሚያጡ ለነዚህ ድምጽ መሆን እያለብን እኛ ግን ሶሻል ሚዲያውን የምናናውጸው በማይሆን ወሬ። ትዳሯን ፈታች ሊያ፣ ቤቢ እንደዚህ ያደረገ፣ ራቁቷን መጣች ሊያ። ምን ይመለከተናል? ራቁቷን ብትመጣ እሷ እኮ ላይፏን እየቀጨች ነው ያለችው። በቃ ላይፏን እየኖረች ነው ያለችው። ምን ይሄ ብርቅ ነው እንዴ? ብቅ እኮ አይደለም በአሁኑ ሰዓት ላይ ማለት ነው። ማንኛውም ስንፈጠር ራቁታችን ነው የተፈጠር ነው። ኦኬ የማይሆን ነገር ከደርጓል፣ ትክክል። ነገር ግን እሷ ወዳና ፈቅዳ በሰዓቱ ያደረገችውን ነገር እኛ ምን ቤት ነን የሰውን ትዳር ልናናጋ የምንፈልገው? በዚህ ላይም ደግሞ ታላላቅ የሆኑ የቴሌቪዥን ጣቢያዎች ራሱ ስለ ስደተኛ አያወሩም። ስለ ስደተኛ ችግር፣ ስለ ስደተኛ ድምጽ የሚሆን የለም። በቃ ተፈለጠ ተቆረጠ የሚባለው የሆነ ነገር ኮሽ ባለበት ሰፈር ላይ፣ ወሬ በበዛበት ሰፈር ላይ ነው እየሄድን የምናወራው ማለት ነው። ፕሊዝ ታላላቅ ዩቲዩበሮችም ታላላቅ ቲክቶከሮችም እንዲሁም ደግሞ በየትኛውም ዓለም ላይ አቅም ያላችሁ ለእህቶቻችን ድምጽ እንድትሆኑ በትህትና ጠይቃለሁ። በጣም ነው የሚያሳዝነው። ድምጻችሁ ይሰቀጥጣል። ድምጽ ሁኑ። ድምጽ እርስ በርስ ድምጽ መሆን መቻል አለብን። እርስ በርስ ድምጽ ነው። የምር እርስ በርስ ድምጽ ማንሆን ከሆነ ይሄኛው አደጋ ላይ ነው አሁንም እየጣለን ያለው ማለት ነው። እኛ ስለ ሌላ ሰው ላይፍ ስናወራ የኛ ላይፍ ግን ነገ በኔ ላይ ምንድነው የሚመጣው? ነገ በኔ ላይ የሚመጣው ነገር ምን ዋስትና አለኝ? ማን ነው እስቲ ዋስትና? ግማሹ የሰው ሀገር ላይ አገሬ ላይ ራሱ እየተገደልን እኮ ነው ያለሁትኝ። በሰው ሀገር ላይ ብገደል ምንም ማለት አይደለም። ይሄ ማለት ህዝብ ለህዝቡ ድምጽ ያለ መሆንን ተስፋ የመቁረጥን ሁኔታ ነው የሚያሳየው ማለት ነው። ፕሊስ ሁላችንም ማለት ነው በተቻለን አቅም በቻልነው አቅም ለወገኖቻችን ድምጽ ሆነን ለእህቶቻችን ድምጽ ሆነን ለወንድሞቻችን በጣም በብዙ ስቃይ ውስጥ ያሉ አለ። እንዲሁም ደግሞ አንዳንድ ደላላዎች ደግሞ አሉ ማለት ነው። እነሱንም ደግሞ አስፈላጊ ተሆነ በግልጽ እናጋልጣለሁ ማለት ነው። እኔ አንዳንድ ደላላዎችም እህቶቻችንን ገንዘባቸውን እየበላችሁ በ100 ሺህ ብር በ200 ሺህ ብር እያመጣችሁ የማይሆን ቤት እየከተታችሁ መከራና ስቃይ ፈተና ውስጥ የምትከቱ ስልካቸውን ነጥቃችሁ ስልካችሁን ተቀብሎቻችሁ አሰሪዎቻችሁ ጋር የምታስገቧቸው ደላሎች ከዛም በዘለለ ደግሞ ሌላ ሰው ደውሎ ሲጠይቃችሁ እሷ እንደዚህ ናት፣ እሷ እንደዚህ ታደርጋለች እያላችሁ ለመዳሚቷ ላይ ሲደወልላችሁ መዳማ ላይ እንትን የምትሉ ቅንቅናም የሆናችሁ ደላሎች፣ የገዛ ኢትዮጵያ የራሳችን ኢትዮጵያዊ በራስሽ ቋንቋ በራስሽ እንትን ላይ ቁጭ ብለሽ አንቺ የራስሽን ላይፍ እየኖርሽ የሷን ላይፍ የምታሰቃይ የሷን ላይፍ እንዳትኖር የምታደርጊ እንደው በጉልበቷ ራሱ ጥራ እንዳትበላ የምታደርጉ ደላሎች እባካችሁ ሌላ ነገርም መፍራት ቢያቅታችሁ ፈጣሪያችሁን ፍሩ። ነገ ትወልዳላችሁ፣ ትከብዳላችሁ። ነገ በእናንተ ላይ ምን እንደሚደርስ አታውቁምና የምር በጣም የሚያሳዝን ብዙ ነገሮች አሉ። ፕሊስ እስኪ ስለተለያዩ ሰዎች ማውራት አንድ ሰሞን አንድ ጊዜ እናቆምና ለስደተኞች ድምጽ እንሆን። እንደዛ ድምጽ ለሚሰማው፣ እንደዛ ለምጮህ እህቴ፣ እንደዛ ለሚሰቃይ ወንድም
በህይወት እያለ እኮ ነው ጥቁር ፌስታል ውስጥ ተደርጎ ተቋጥሮበት እየተነቃነቀ ያለው ተዘግዝቆ ወርታ ተሰቅሎ። ይሄኛው ነገር አያሳዝነንም? ይሄኛው ነገር አያሳስበንም? እኛ ወንድም የለንም እህት የለንም? በእኛ ላይ ይደርሳል ብለን አናስብም? እኔ በጣም ነው የተሰማኝ። የምር ሰው መሆኔን ሁሉ አጣልቼዋለሁ። አንዳንድ ጊዜ በሀገራችን ላይ የምናየውን ነገር ስናይ በስደት ዓለም ላይም ይገባናል፣ ያንስብናል። እንደዚህ ስለሆነ ነው እኛ ማን ስለሆነ ነው በማን ላይ የምንፈርደው? ማንንና ነው በማን ላይ የምንፈርደው? ምን ነው እኔ ጻድቅ ነናል? እና ቤተሰብ የምር እኔ በዛሬ በጣም ነው የተናደድኩት። የምር እውነት ለመናገር በጣም ተበሳጭቼ በጣም ተናድጄ ማለት የተለያዩ ድምጾችን እስኪ ቴሌግራም ላይ ግቡና ተመልከቱ። በጣም የሚያሳዝን ነገር ቴሌግራም ላይ እስቲ ግቡና ተመልከቱ ማለት ነው። እና ቤተሰብ ፕሊዝ እርስ በርስ ድምጽ እንሁን ማለት እወዳለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ ማለት ነው። እኔንም በጣም ነው የማመሰግነው። እንግዲህ ቤተሰብ ድምጽ መሆን መቻል አለብን። ድምጽ መሆን መቻል አለብን። ድምጽ እንሁን፣ እርስ በርስ ድምጽ እንሁን ፕሊዝ።